ውስጥ ወደ 90 ቢሊዮን የሚገመት ያንን መንገድ መተው ነው። እኔ ደካማ ነኝ የሚል ቃል ከአንደበታችሁ በፍጹም እንዳይወጣ። የሰው ልጅ ስንፍናን፣ ስልቹን፣ ደካማነትን ካላጠፋ በቃ በቁም የሞተ ሰው ማለት ነው። እዚህ ውስጥ በ3 ቀን ውስጥ የሚገርም ለውጥ አይቼበታል። ምስክር ነኝ። ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ያው እንግዲህ ዛሬ ክፍል 2ን ይዤላችሁ ቀርብ ያለው ያው ክፍል 1 ላይ ብዙዎቻችሁ በሀሳባችሁን ሰጥታችሁናል፣ እንሞክረዋለን የሚል ሀሳባችሁን ሰጥታችሁናል። አንዳንድ ልጆችም ነበሩ ከዚህ ይህን ፕሮግራም ከመጀመሪያ በፊት ቀድሜ የነገርኳቸው ያው እነሱም ምስክርነታቸውን ሰጥተዋል። በዚህም ቪዲዮ ላይ አንድ ጓደኛዬን ከዚህ በፊት ነግሬያት ለውጥ ያመጣችበትን ነገር እንደ ምስክር ይዛው ቀርባለች። እሱንም ቪዲዮ አንድ ላይ አድርጌ ለቅላችኋለሁ፣ ክፍል 2 ማለት ነው። እንደነገርኳችሁ ሁላችሁም የለውጡ ተካፋይ ብትሆኑ ደስ ይለኛል እና ለማንኛውም ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ከዛም መላችሁን ወይንም ያልኳችሁን እዛ ላይ የምጠቅሳቸውን ነገሮች በደንብ ተግብሯቸው። ከዛ ለውጡን በሚገርም ሁኔታ ታዩታላችሁ። እኔ እንደተጠቀምኩ እናንተም እንድትጠቀሙ ነው እና ፍላጎቴ። ተጠቀሙ፣ በአጠቃላይ ሞክሩና ለውጡን ይዩት። ተሽለን እንግዲህ አብረን የተሻለ ሰው እንሆን ነው ማለት የምፈልገው። ወደ ቪዲዮ እንሄድ። ሰላም እንዴት ናችሁ ውድ የኢትዮጵያ ቤተሰቦቻችን? ያው ክፍል 1 የለቀኩላችሁ ቪዲዮ አለ። ይሄ ደግሞ ለክፍል 2 ነው። ከዚህ በፊት አንድ የነገርኳት ልጅ ነበረች፣ ሞክራ የሚገርም ለውጥ አይታበታለች እና ያው ላገናኛችሁ። ረሃዋ ትባላለች። እስቲ ምንድነው ያገኘሽው ለውጥ ንገሪያችሁ እስቲ ለቤተሰቦች። ሰላም እንዴት ናችሁ? ያው የማይነገራችሁን ነገር ለኔም ነግሮኝ በትንሽ ጊዜ ውስጥ በ3 ቀን ውስጥ የሚገርም ለውጥ አይቼበታለሁ። የነበረኝም የስንፍና መንፈስና የመሰላቸት መንፈስ ለማጥፋት ችያለሁ እና አሁንም እየሰራሁበት ነው። እናንተም እንዳላችሁ መኩሩት፣ ስንፍናችሁን ለማጥፋት ትችላላችሁ። እውነት ነው፣ እኔ ሞክሬዋለሁ፣ ምስክር ነኝ። በቃ ይኸው እንግዲህ እንዳያችሁት ነው። ሁላችሁም ሞክሩት፣ የሚገርም ለውጥ ታዩበታላችሁ። አመሰግናለሁ። በፊት ለምሳሌ እንዳልኳችሁ እኔ የተኛውበትን ማንጠፍ በጣም ግዙፍ ሆኖ የስቴዲየም ሜዳ የሚያክል ሆኖ የሚታየኝ ልጅ አንሶራም ወይ ብርድ ልብሱም የሆነ ለድጋፍ ሰልፍ የወጣ ትልቅ ባንዲራ መስሎ ረዝሞ የሚታየኝ እንዲዘርግቸው ራሱ ማለት ነው ጫፉ እስኪደርስ ራሱ ነገ የሚደርሱላ እስኪመስለኝ ድረስ ሰራች የነበርኩት ልጅ ገግሜ ነው ማንጠፍ የጀመርኩት ማለት ነው። ያ ማለት ተግባር ነው። ምክንያቱም ስንፍና በ3 ነገሮች ነው እየተገበርን። ሰው ሲነግረን እናምናለን፣ ከዛ ደግሞ እንመሰክራለን፣ በተግባር እንገልጸዋለን አይደለ? አሁንም የምናደርገው ይሄንን ነው። ሰው ሲነግረን አይ እንላለን፣ ለራሳችንም አንናገርም። ከዛ እናደርጋለን፣ በተግባር ደግሞ ሰነፍ እንዳልሆን እናሳያለን። ማንጠፍ የሚከብደን ሰዎች የግድ ማንጠፍ አለን። እየከበደንም ቢሆን ተነስተን ጥርሳችን ነክሰን ቢሆን ማንጠፍ መጀመር መቻል አለብን። ቤት ማጽዳት ማንወድ ከሆነ ደግሞ የግድ ማድረግ አለብን። በቃ ይሄ ስንፍና የሚያጠቃን ዕቃ ማጠብ ሊሆን ይችላል፣ ልብስ ማጠብ ሊሆን ይችላል። በቃ ይሄ ስንፍና የምትሉት ነገር አለ። በጠዋት መነሳት ሊሆን ይችላል። እነዚህ ነገሮች በግድ አድርጓቸው ለትንሽ ቀን 3፣ 4፣ 5 ቀን። ምክንያቱም ብያቸዋለሁ በድግግሞሽ ነው ሰነፍ የሆነው። ጠንካራ የምንሆነው በድግግሞሽ ነው። ያን ነገር ደጋግመን እንዳልሆንን፣ ሰነፍ እንዳልሆንን፣ ደካማ እንዳልሆንን፣ ስልቹ እንዳልሆንን፣ ሰው የሚለንን እንዳልሆንን ለራሳችን ለድብቁ አእምሯችን በተግባር በንግግር በቃል በማስረዳት ነው ወደዛ ማንነት የምንመለሰው ማለት ነው። ስለዚህ በተግባር ከዛሬዋ ጀምሮ ማለት ነው የሚያሰንፈንን ነገር እየተነሳ ማድረግ መቻል አለብን። ገብቷችኋል? የሰው ልጅ ስንፍናን፣ ስልቹን፣ ደካማነትን ካላጠፋ በቃ በቁም የሞተ ሰው ማለት ነው። ብዙዎች በጣም እኔንም ጨምሮ በጣም የተጎዳ ነው በዚህ ነገር ውስጥ መኖራችን ነው። የምሬን ነው የምላችሁ። ምሳሌ አንድ ነገር ልንገራችሁ። የሆነ ሰው ጓደኛችሁ ሊሆን ይችላል። ፒያሳ ነኝ እንገናኝ እስቲ ምሳ እንብላ ምናምን ቢሏችሁ እኔ ደክሞኛል ገና አሁን መግባቴ ነው ምናምን ትላላችሁ አይደል? ከሆነ ስራ መታችሁ ደክሟችኋል፣ ልተኙ ነው ምናምን ነገር ወይ አረፍ ልትሉ ነው። ከዛ ኑ ምናምን ሲሏችሁ አይ እኔ ደክሞኛል ምናምን ትላላችሁ። ለምሳሌ ለሆነ ስራ ደግሞ የሆነ ብር እንዲያበድራችሁ የጠየቃችሁት ሰው አለ። አስቡት። ይሄ እናንተ ለምሳሌ አባዶ ሆናችሁ ፒያሳ ነው ጓደኛችሁ ነው ያላችሁ፣ እዛ ድረስ ማልሄድም ይሄ ሩቅ ነው አሁን ገና ታክሲ ይዤ ምናምን ነገር በቃ የሆነ ከባድ ሆኖ ታያችሁ። ጀሞ ሆኖ ደግሞ ማለት ነው ብር የሚያበድራችሁ ሰው ወይንም አበድረኝ ያላችሁት ሰው ደውሎላችሁ
አረ ብር እኮ ላስገባልህ ብዬ ባለፈው ለጠየቀኝ ነገር ሲስተም እምቢ አለኝ መተህ መቀበል ትችላለህ ቢሏችሁ ምንድን ነው የምትሉት? ከአንዳንድ ፍጥር ብላችሁ አትነሱ? ምክንያቱም ለምን ፍጥር ብላችሁ ተነስታችሁ ነው አይደል ወደዛ የምትሄዱት? ምክንያቱም የምትፈልጉት ነገር ስለሆነ ማለት ነው። ገብቷችኋል አይደለ? አይምሯችን ደካማ የሚሆነው በራሳችን ምክንያት ነው። ቅድም ባልኳችሁ ነገሮች ጠንካራ መሆን ይችላል። ገብቷችኋል አይደለ? በቃ ምንም ነገር መሆን እንዴት ነው አልችለውም አልሆንኩትም ያላችሁትን ነገር ትሆናላችሁ፣ መሆን ትችላላችሁ። የምትችሉት ደግሞ ቅድም እንደነገርኳችሁ ማለት ነው። በቃ በተግባር ማድረግ አለባችሁ። መስራት ያለባችሁን ተነስታችሁ መስራት፣ ምንም ነገር ይሁን ማለት ነው። በቃ አሁን ከዚህ ቀጥሎ የምነግራችሁ ነገር አለ። እንዳልኳችሁ ነው፣ ተግባሩን መተግበር አለባችሁ። በቃል እስካሁን ሰነፍ፣ ደካማ እየተባላችሁ ያን ነገር ሰምታችኋል። ከልጅነታችሁ ጀምሮ ጎረቤት፣ ቤተሰብ፣ ትምህርት ቤት፣ የተለያየ ሰው ማለት ነው። እናንተ ማምናችኋል። አሁን ያን ነገር እንዴት ነው የምትቃወሙት? አሁን ሰነፍ አይደለሁም ብቻ ስላላችሁ ያ የሆነ ነገር ይሆናል ማለት አይደለም። በነገራችን ላይ የምነግራችሁ ቃላቶች የምትደጋግሟቸው ቃላቶች ናቸው። እኔ የተጠቀምኳቸው መጀመሪያ ላይ ስጀምር የነበሩት ቃላቶቼና ቀን በቀን እያሻሻልኩ ለአእምሮዬ ቀለል ብሎ እንዲደርሰው ማለት በቀላሉ ተረድቶ ወደ ተግባር የሚቀይረውን ቃላቶች ነው በመጨረሻ ላይ የደረስኩባቸው እና እነዛን ነገሮች ነው ለእናንተ የምነግራችሁ። እነዛ ነገሮች መደጋገም ነው። ሰው እየደጋገመ ነግሮን ያንን ማንነት እንድንሆን ስላደረገን እኛ ደግሞ እየደጋገምን ያን ነገር ማጥፋት መቻል አለብን። ምን ማድረግ አለብን ማለት ነው? አዲስ መስመር እናዘጋጃለን። የቅድሙ ትተነው የለ የስንፍናችንን የደካማነታችንን እንተዋለን ተባብለን የለ ከዚህ በኋላ ምንድነው ማድረግ ያለብን? አዲስ መስመር ነው የምናዘጋጀው። አዲስ ሳር ላይ መረማመድ ማለት ነው። ያ ሳር የምንድነው? የብርታት፣ የጥንካሬ፣ ያለመሰላቸት፣ ያለመሳነፍ ማለት ነው። በጠዋት መነሳት ካለብን የምንነሳበት፣ መስራት ምን ማድረግ ያለብን በፊት የምንሰላቸው የምንሳነፈውን አሁን ሳንሳነፍ መስራት ማድረግ። ገባችሁ አይደለ? በቃ ምንም ነገር በቃ ሬዲ እንደ ወታደር ሁሌ ዝግጁ ለሁሉም ነገር የሚያደርገን ማንነት ነው እንትን የምንለው ማለት ነው። ስለዚህ አሁን እነግራችኋለሁ መሆን ያለብንን እንድንሆን የሚያደርጉንን ስንፍናችንን፣ ደካማን ስልቹነታችንን የሚያጠፉልንን ነገሮች አዲስ የእኛን ማንነት አዲስ የብርታት ማንን መስመር የምንዘረጋበትን ቃላቶች እነግራችኋለሁ። ቅድም እንዳልኳችሁ በተግባር መተግበር አለባችሁ። አሁን በቃል ያለውን ነው የምነግራችሁ። ተግባር ግዴታ ነው። ተግባርና ቃል ደግሞ አንድ ላይ ሲዋሃድ ውጤቱ እንዳልኳችሁ በሁለት በሶስት ቀን ውስጥ ታዩታላችሁ። የምሬ ነው የምላችሁ። ስለዚህ አሁን መጀመሪያ ምንድን ነው የምትሉት? እስክሪፕቶ የያዛችሁ በእስክሪፕቶ ጻፉ። ከሌለም ያው ይህን ቪዲዮ ደግማችሁ በማየት መዝግቡት፣ እንዳትረሱ መዝግቡት። ጠዋት፣ ከሰዓት፣ ማታ ነው የምትሉት የምትደጋግሙት ማለት ነው። ምክንያቱም በአንድ አመት ፈይቶባችሁ በቀን ትንሽ ጊዜ እየሄዳችሁ ያመጣችሁት መስመር ከሆነ ያን ሳር አጥፍታችሁት ከሆነ በቀን ውስጥ ደግሞ በጣም ብዙ ጊዜ ያን ብትረማመዱ ምንድን ነው የሚሆነው? አመት ሳይፈጅባችሁ በአጭር ጊዜ ውስጥ ወደ መንገድነት ትቀይሩታላችሁ። ስለዚህ ጠዋት፣ ከሰዓት፣ ማታ ያልኳችሁ ለዛ ነው። አሁን ጠዋት ብቻ የምታደርጉ ከሆነ ወር ሊፈጅባችሁ ወይ ወራቶች ሊወስድባችሁ ይችላል። ጠዋት፣ ከሰዓት፣ ማታ ስታደርጉት ደግሞ ጊዜውን ወደዚህ ታቀርቡታላችሁ ማለት ነው። ዞሮ ግን እንዳልኳችሁ በሶስት ቀን ውስጥ የሚገርም ለውጥ ማለት ራሳችሁ ላይ ለውጥ ታያላችሁ። ግን ሁሌም ጥረት ይጠይቃል። ምክንያቱም ከልጅነት ጀምሮ አብሮ ያደገን ድክመት ስለሆነ ማለት ነው። እና አሁን መጀመሪያ ምንድን ነው የምትሉት? 7 ጊዜ ነው የምትሉት ወይ 10 ጊዜ ትሉታላችሁ ማለት ነው። እሺ እነግራችኋለሁ። ምንድን ነው የምትሉት? እኔ ሰነፍ፣ ስልቹ፣ ደካማ ሰው አይደለሁም፣ በፍጹም ሊሆንም አልችልም። እስቲ ምንድን ነው የምትሉት? እኔ ከዛሬ ጀምሮ እኔ ከዚህ በኋላ ሰነፍ፣ ስልቹ፣ ደካማ ሰው አይደለሁም፣ ልሆንም አልችልም። እኔ ብርቱ፣ ጠንካራ፣ ጎበዝ፣ ታታሪ ሰው ነኝ እንጂ ሰነፍ፣ ደካማ፣ ስልቹ ሰው አይደለሁም። እኔ ሰነፍ፣ ስልቹ፣ ደካማ ሰው አይደለሁም፣ ልሆንም አልችልም። እኔ ብርቱ፣ ጠንካራ፣ ጎበዝ፣ ታታሪ ሰው ነኝ እንጂ ሰነፍ፣ ስልቹ፣ ደካማ አይደለሁም፣ ልሆንም አልችልም። 2 ልክ እንደዚህ እያደረጋችሁ ምንድነው የምታደርጉት? 7 ወይ 10 ጊዜ ታደርጉታላችሁ። ከቻላችሁም ከዛም በላይ አድርጉት። ይሄ አንደኛው ነው።
ምንድነው ሰው ሰነፍ፣ ደካማ፣ ስልቹ ምናምን እያለ የነገራችሁን አሁን እየመለሳችሁት ነው ማለት ነው። እኔ ሰነፍ፣ ስልቹ፣ ደካማ ሰው አይደለሁም እያላችሁት ነው። አይምሯችሁ ነኝ ብሎ አምኖ የኖረውን ነገር አይደለሁም ስትሉት ግራ ነው የምታጋቡት። ስለዚህ ምንድነው ሰነፍ ነኝ እያላችሁ የማትናገሩ ከሆነና ሰነፍ አይደለሁም እያላችሁ የምደጋግሙለት ከሆነ ሰነፍ ነኝ የሚለውን ነገር ትቶ ሰነፍ አይደለሁም የሚለውን ነገር ነው የኛ ማንነት የሚያደርገው ማለት ነው። ስለዚህ ይሄን ነገር ልትደጋግሙለት ግድ ነው ማለት ነው። ያኛውን መስመር ትተውታላችሁ፣ እንደ አዲስ እንዲበቅል ታረጉታላችሁ። እዚህ ጋር ደግሞ የብርታታችሁ መስመር እንደ አዲስ ትዘረጋላችሁ ማለት ነው። ሌላኛውና በጣም ምርጡ ነገር ማለት ነው፣ የምሬን ነው የምላችሁ፣ ደክሟችሁ እንኳን እረፍት እንዳታገኙ የሚያደርጋችሁ ምርጥ ደግሞ ነገር እነግራችኋለሁ። እኔ ደክሞኝ ማረፍ ፈልጌ ራሱ ማለት ነው ቆይ እችን ላርግ ራሱ እንድል ያደረገኝ ነገር ነው አሁን በቀጣይ ደግሞ የምነግራችሁ። ያኛውን ስንት ብያችኋለሁ? 7 ወይ 10 ጊዜ ከዛም በላይ ትችላላችሁ። አሁን የምነግራችሁንም እንደዛው ማለት ነው። እሺ አሁን ደግሞ እኔ በየትኛውም ጊዜና ሰዓት ቦታ ሁሉ መስራትና ማድረግ ያለብኝን ማንኛውንም አይነት ነገር በሙሉ ምንም ሳልሰላችና ሳልሳነፍ እንዲሁም ሳልዳከም በብቃት እሰራለሁ፣ በብቃት አደርጋለሁ። አንድ እኔ በየትኛውም ጊዜና ሰዓት ቦታ ሁሉ መስራት ያለብኝና ማድረግ ያለብኝን ማንኛውንም አይነት ነገር በሙሉ ምንም ሳልሰላችና ሳልሳነፍ በብቃት እሰራለሁ፣ በብቃት አደርጋለሁ። 2 እንደዚህ ያላችሁ 7 ወይ 10 ጊዜ ወይ 14 15 ጊዜ ከዛም በላይ ትችላላችሁ። ይሄን ካላችሁ በኋላ ደግሞ የመጀመሪያ የነገርኳችሁን ደግማችሁ ትሉታላችሁ። ቢያንስ 3 ገብቷችኋል። አሁን 7 ወይ 10 ጊዜ ካላችሁት እሱን 3 ማለት ነው እየቀያየራችሁ እኔ ሰነፍ፣ ስልቹ፣ ደካማ ሰው አይደለሁም የሚለውን 7 ወይ 10 ጊዜ ካላችሁ በኋላ አሁን ያልኳችሁን እንደዛው 10 ጊዜ ከዛ እኔ ሰነፍ፣ ስልቹ የሚለውን እና እንዳልኳችሁ እየደጋገማችሁ ቢያንስ 3 ጠዋት 3 ማለት 3 ያው 10 3 30 ጊዜ ማለት ነው። ከዛ ምሳ ሰዓትም ስትሄዱም በልባችሁ በሉት። ስትናገሩ ደግሞ እንዴት ነው ድምጻችሁን በለሆሳስ አድርጋችሁ ጆሮአችሁ እንዲሰማ አድርጋችሁ ነው መናገር ያለባችሁ። ቤታችሁ ስትሆኑ በተለይ ጠዋት ከመነሳታችሁ ካልጋ ከመነሳታችሁ በፊት ቢሆን ጥሩ ነው። አይምሯችሁ ሌላ ነገር ሳያስብ ያን ነገር ብትነግሩት አሪፍ ነው። ሌላኛው ደግሞ ስትናገሩ እያመናችሁ ተናገሩ ለራሳችሁ። እኔ ሰነፍ፣ ስልቹ፣ ደካማ ሰው አይደለሁም ስትሉ እንዳልሆናችሁ ውስጣችሁን እርግጠኛ እንዲሰማው አድርጋችሁ ንገሩት። ምክንያቱም ዋጋ የሚኖረው እንደዛ ሲሆን ነው። ዝም ብላችሁ የምትሉት ከሆነ ትርጉም አልባ ሊሆን ነው። እምነት ይፈልጋል። ገብቷችኋል? ድብቁ አይምሮ ከእምነት ጋር የተገናኘን ነገር ውጤታማ የማድረግ አቅሙ ከፍተኛ ነው። ስለዚህ ያን ነገር በተግባር ለራሳችሁ እንደዛ እያደረጋችሁ ንገሩት። ጠዋት፣ ከሰዓት፣ ማታ እንዳልኳችሁ በቀን 3 30 እያደረጋችሁ ንገሩት። በሶስተኛው ቀን በእርግጠኝነት በሁለተኛውም ቀን እንደ ጥንካሬያችሁ ለውጥ የሚገርም ለውጥ ታዩበታላችሁ። እንደነገርኳችሁ ይሄን ነገር ከጀመራችሁበት ቀን ጀምሮ በተግባር መተግበር አለባችሁ፣ ግዴታ ነው። ቆይ ራሱ እንትን ይለኛል አይሰራም። በቃ ማድረግ ያለባችሁን ነገር በተግባር ጀምሩ። አይምሯችሁን አለማምዱት ቢያንስ 2-3 ቀን። ከዛ በኋላ ራሱ እያገዛችሁ ይሄዳል ማለት ነው። ከዛ በኋላ መታችሁ ኮሜንት ላይ ጥሩ ነገር ትጽፉልኝ ያላችሁ እንጂ አንሰብስክራይብ አታርጉም። ይሄን እርግጠኛ ሆኜ እነግራችኋለሁ። ግን የማይሰራ ከሆነ ደግሞ አንሰብስክራይብ አድርጉ። እኔ እንደሚሰራ እርግጠኛ ስለሆንኩ ማለት ነው። ለማንኛውም ይሄ ነገር ለብዙ ሰዎች እንዲደርስ እኔ የተጠቀምኩበትን ነገር ለእናንተ ለማካፈል ይህን ቪዲዮ እየሰራሁ እስከሆነ ድረስ እናንተም ይሄ ቪዲዮ ብዙ ሰዎች እንዲጠቀሙ። ብዙዎቻችን ሰነፍ በስንፍና ምክንያት ብዙ ማግኘት ያለብንን ነገር ሳናገኝ ቀርተናል፣ አጥተናል። ገብቷችኋል? በጣም ተጎድተናል። ብዙ ችግሮቻችን ማስወገድ መቻል አለብን። እኔ ጋር አሉ በጣም ብዙ ነገሮች አሉ። በነገራችን ላይ የማገምቷቸው ነገሮች ማለት ነው፣ ለውጥ የምታመጡባቸው ነገሮች እና እነዚህ ነገሮች በተከታታይ ያረኩ ለቅላችኋለሁ። ስለዚህ ለብዙ ሰው እንዲደርስ ሼር አድርጓቸው። ሰብስክራይብ ማድረጋችሁ እንዳረሱ፣ ላይክ አድርጉልኝ፣ ሼር እና ቤተሰቦች ስለሆናችሁ አመሰግናለሁ። በቀጣይ ደግሞ ሌላ ወይ ስለ ፍርሃት ሊሆን ይችላል ስለ አንዱ ነገር ይዤላችሁ ቀርባለሁ ብዬ ቃል እገባላችኋለሁ። መልካም ቀን